ከቤዝ ሮሚዮና ጁሊየትና ሌሎችም ሲነሱ ታላቁን የሥነ ጽሑፍና የቲያትር ሰው ዊሊያም ሼክስፒርን ማንሳት ግድ ነው። በልጅነታችን ስለ ሰው ልጅና ስነ ፍጥረት አመጣጥ ስንማር እልፍ ጥያቄ ያጫረብን ከፈጣሪ ጋር ያለንን መልካም ግንኙነት የነካብን ስለመሰለን እያልወደድነው ያደግነው ቻርልስ ዳርዊን የዚች ሀገር አይነኬ ታሪክ ነው። የዘመናዊ ሕክምና አባት የሚባለውና ነርሲንግን ያዘመነው ፍሎረንስ ናይቲንግል ሲነሳ ታላቋ ብሪታንያ አብራ ትነሳለች። በሁለተኛው የዓለም ጦርነት ወቅት ያደርጋቸው በነበሩ አይረሴ ንግግሮች የናዚን ጦር ለማክሰም በወሰደው ፖለቲካዊ እርምጃ የማይዘነጋው ጠቅላይ ሚኒስትር ዊንስተን ቸርችል በእንግሊዛውያን ብቻ ሳይሆን እኛም ኢትዮጵያን ዳግም ሊወሩን የመጡት ፋሺስት ኢጣሊያን ለማባረር ያደረገልንን ድጋፍ ለመዘከር በስሙ ቸርችል ስንል ጎዳና ሰይመንለታል። በየዓመቱ ቢሊዮን ዶላሮች የሚፈሱበትና ሚሊዮኖች በፍቅር የወደቁለት እግር ኳስ የውልደቱ ስፍራ ዩኬ ናት። ይቺን ዓለም ብዙ ያለላት ስፍር ቁጥር የሌላቸው ሚዲያዎቿ ደግሞ ባገኙት አጋጣሚ ስሟን የሚያነሷትን አገር ጓዳ ጎድጓዳ መጎብኘት ምርጫችሁ ከሆነ ተከተሉን። ከሁሉ በፊት ግን ለመላው ክርስትና እምነት ተከታዮች እንኳን ለበዓለ ትንሣኤ ያደረሳችሁ ብለን ጉዟችንን ጀምረናል። እንደ አውሮፓውያኑ የጊዜ አቆጣጠር በ1707 ኢንግላንድና ስኮትላንድ የሚባሉት ሀገራት ኪንግደም ኦፍ ግሬት ብሪቴን የመመስረት እቅድ ይዘው ተነሱ። ሚጢጥየዋ ዌልስም የዚህ ስምምነት አካል ነበረች። በ18ኛው ክፍለ ዘመን ጅማሮ ላይ አየርላንድም የዚህ ሐሳብ ተቀባይ ሆና ታላቋ ብሪታንያ ተፈጠረች። የአየርላንድ ውህደት ግን በ1922 ራሷን ለሁለት ከፍሏት ሰሜኖቹ የዩናይትድ ኪንግደም አካል ሆነው ሲቀጥሉ አብዛኛው ክፍሏ ግን የዛሬዋን ሪፐብሊክ ኦፍ አየርላንድን ይዘው መነጠልን መረጡ። እናም ኢንግላንድ፣ ሰሜን አየርላንድ፣ ዌልስ እና ስኮትላንድ የዛሬዋን ዩናይትድ ኪንግደም ለመፍጠር አንድ አካል አንድ አምሳል ሊሆኑ ትዳር የመሰረቱት ያኔ ነበር። 67 ሚሊዮን የሚጠጋ የህዝብ ቁጥርና 242500 ኪሎ ሜትር ስኩዌር ስፋት ያላት ዩናይትድ ኪንግደም 57 ሚሊዮን የሚሆነውን ህዝቧ በ130,000 ኪሎ ሜትር ስኩዌር ሬዲየስ ውስጥ ታኖራለች። ስኮትላንድ በ5.5 ሚሊዮን የህዝብ ቁጥርና በ78000 ኪሎ ሜትር ስኩዌር ስትከተል ዌልስና ሰሜን አየርላንድ በድምሩ 5 ሚሊዮን የሚሆነውን ህዝብና 35000 ኪሎ ሜትር ስኩዌር የሚሆነውን ስፋት ይሸፍናሉ። የእንግሊዟ ለንደን፣ የስኮትላንዷ ኤደንብራ፣ የሰሜን አየርላንዷ ቤልፋስት እና የዌልሷ ካርዲፍ ሁሉም ራሳቸውን የቻሉ ሀገራትና መንግስታት የሚመስሉን ጥቂቶች አይደለንም። በተለይ የተለያዩ ስፖርታዊ ሁነቶች ላይ ሁሉም ራሳቸውን ወክለው ሲሳተፉ ራሳቸውን የቻሉ ሀገራት አይደሉም ብሎ መጠርጠር ከባድ ነው። ዩናይትድ ኪንግደም የነዚህ አራት ሀገራት ውህድ ስትሆን ስኮትላንድ የራሷ ፓርላማና መንግስት ቢኖራትም ዋነኛ ሚናው የጤናውን ዘርፍ መቆጣጠር፣ የትምህርት ጥራትና የፍትህ ስርዓቱን መከታተልና ሌሎች ቀለል ያሉ ጉዳዮች የዚህ አካል ተግባራት ሲሆኑ ከፓስፖርትና ከድንበር ጋር የተገናኙ ጉዳዮች የዩናይትድ ኪንግደም መንግስት ተግባራት ናቸው። ኢንግላንድ በፖለቲካውም ሆነ በኢኮኖሚው ዋናዋ መሪ ዘዋሪ መሆኗ ዓለም ያወቀው ፀሐይ የሞቀው ሐቅ ነው። ከአራቱ አንዷ የሆነችው ሰሜን አየርላንድም ቤልፋስት ላይ ተለክቶ የተሰፈረላት የስልጣን ወሰን ቢቀጥልም አሁንም ህዝቡ ልቡ ሁለት ቦታን ይረግጣል። ከብሬግዚት ጀምሮ መነጠሉን ያልደገፉት ሰሜን አየርላንዳውያን አሁንም የተረጋጋ ቁመና የላቸውም። አንድ አይናቸው ዩናይትድ ኪንግደም ውስጥ መሰንበትን ሲቃኝ፣ ሌላኛው አይናቸው የአውሮፓ ህብረት አባል ሀገር የሆነችው እናት ምድራቸው ሪፐብሊክ ኦፍ አየርላንድን ያማትራል። ኮቪድ-19 ዓለምን ለመውረር ሲያኮበኩብ የኮንሰርቫቲቭ ፓርቲው ሊቀመንበር ቦሪስ ጆንሰን ውጥረት ላይ ነበሩ። በአንድ በኩል ከአውሮፓ ህብረት ጋር ብንቀጥል ይሻለናል የምትለዋን ስኮትላንድ ስለ ብሬግዚት ለማሳመን ሲታገሉ፣ በሌላ በኩል ደግሞ ከዩናይትድ ኪንግደም ተነጥዬ ከዋናው አየርላንድ ጋር ካልተቀላቀልኩ ያለችዋን ሰሜን አየርላንድን ለማግባባት ሲባትሉ ነበር። ስኮትላንድ ሳይሳካላት ቀረ እንጂ በ2014 ራሷን ችላ ከዩናይትድ ኪንግደም ለመነጠል ህዝበ ውሳኔ አካሄዳም ነበር። ውጤቱ ግን 55% የሚሆነው ድምጽ ሰጪ እዚሁ መሰንበት ይሻለናል የሚል ሆነና ህይወት በነበር ቀጠለ። ያኔ 52% እንግሊዛውያን ከህብረቱ መነጠልን ፈቅደው ብሬግዚት እውን እንዲሆን ያደረጉበት ምክንያቶች ሲያብራሩ የመጀመሪያው ነገር የእንግሊዝ የዜግነት ጉዳይና የኢሚግሬሽን ሁኔታ በሌሎች የህብረቱ አባል ሀገራት ምክንያት ብዙ ክፍተቶች አሉት የሚል ነበር። ሌላው የአውሮፓ ህብረት ከሌሎቹ ሀገራት በተለየ
ዩናይትድ ኪንግደም ላይ ያለው ህግና አሰራር ጠንከር ያለና እጅግ የተለየ ነው ብለው ሲያማርሩም ተደምጠዋል። ዩናይትድ ኪንግደም በየዓመቱ ለህብረቱ ህልውና ፈሰስ የምታደርጋቸው ቢሊየን ፓውንዶች ሀገሪቷ ላይ ቢውሉ ብዙ ለውጥ ያመጣል የሚል አጀንዳም ነበራቸው። የህብረቱ አባል ሀገር በመሆኗ የንግድ እንቅስቃሴዋ እንደተገደበና ከህብረቱ ብትነጠል ግን በምታደርገው የንግድ ልውውጥና ትስስር የተሻለ ነፃነት እንደሚኖራት ያመኑ ብሪታንያውያንም ጥቂት አልነበሩም። እናም በእነዚህና በሌሎች ዝርዝር ምክንያቶች በ2020 በአብላጫ ህዝበ ውሳኔ ህብረቱን ተሰናብተው ከአውሮፓ ህብረት ጋር የነበራት ትዳር በፍቺ ተጠናቀቀ። እንግሊዘኛ በዋናነት አራቱም ሀገራት የሥራ ቋንቋቸው ሲሆን በስኮትላንድ ስኮቲሽ ጋሊክ፣ በዌልስ ዌሊሽ እና በሰሜን አይርላንድ አይሪሽ ጋሊክ እና አልስተር ስኮቲሽ ተነጋሪ ቋንቋዎች ናቸው። ዩናይትድ ኪንግደም በየብስ የምታዋስናት ብቸኛ ሀገር በሰሜን አይርላንድ በኩል ሪፐብሊክ ኦፍ አይርላንድ ስትሆን በስተ ምስራቅ ከሰሜን ባህር ማዶ በኩል ቤልጂየም፣ ኔዘርላንድስ፣ ጀርመን እና ዴንማርክ ተኮልኩሎ ያዋስኗታል። በምዕራብ በኩል ያለው የአትላንቲክ ውቅያኖስ ከሰሜን አሜሪካ ጋር ሲያደናብራት ከአውሮፓ ውጭ ያለውን ዓለም የምታገኝበት መንገድና የምታይበት መነጽሯ ነው። በሌላ በኩል የሰሜን ባህርና የአትላንቲክ ውቅያኖስን የሚያገናኘው 560 ኪሎ ሜትር የሚረዝመው እንግሊዝ ቻናል የደቡብ እንግሊዝና የሰሜን ፈረንሳይ ድንበር ተደርጎ ይወሰዳል። ይህ ቀጭኑ የውሃ መንገድ ሲሰፋ 240 ኪሎ ሜትር ሲጠብ ደግሞ 34 ኪሎ ሜትር ብቻ ርቆ የፈረንሳይዋ ካላይስ እና የእንግሊዟ ዶቨር መገናኛ ይሆናል። እንግሊዝ ቻናል የሚባለው ይህ የውሃ ክፍል የዓለማችን እጅግ አስፈላጊና የማያባራ እንቅስቃሴ የሚደረግበት የውሃ መንገድ በመባልም ይታወቃል። በንጉሳዊ አገዛዝ የሚቃኝ መንግስታዊ መዋቅር ኋላ ቀርነት ለሚመስለን ብዙዎቻችን እንግሊዞች ግን ዛሬም ንግስትና ንጉስ እያሉ ቀጥለውበታል። በ1901 ከንግስት ቪክቶሪያ ንግስናውን የተቀበሉት ንጉስ ኤድዋርድ ሰባተኛ ለንጉስ ጆርጅ አምስተኛ ዘውዳቸውን አስረከቡ። ከአባታቸው ንጉስ ጆርጅ ስድስተኛ እልፈት በኋላ በ1952 በ25 ዓመት የኮረዳነታቸው ዕድሜ የንግስናን በትረ ስልጣን የጨበጡት ንግስት ኤልዛቤት ሁለተኛ ይችን ምድር እስኪሰናበቱ ለ70 ዓመታት ከመንበራቸው አልተነቃነቁም። በዩናይትድ ኪንግደም የንግስና ታሪክ ውስጥ በዚህ ልክ ለረጅም ዘመን የነገሰ የለም አልነበረምም ይላሉ። እንደ አውሮፓውያኑ አቆጣጠር በ2022 ከንግስቲቱ አልፈት በኋላ የ76 ዓመቱ አዛውንቱ ልጃቸው ቻርልስ ፊሊፕ አርተር ጆርጅ በአጭሩ ቻርልስ ሶስተኛ የንግስናውን ዘውድ ሲቀበሉ ንግስቲቷ ባለቤታቸው ኪውን ካሜላ ሆነዋል። በ1951 ስደተኞችን ለመቀበል ስምምነት የፈረመችው ዩናይትድ ኪንግደም ምንም እንኳን ከብሬግዚት በኋላ ድንበር ላይ ያለውን ቁጥጥር ጠበቅ በሮቿንም ዘጋ ብታደርግም ቀዳዳ ይበዛዋል በምትባልበት የፈረንሳይ ጎኗ በኩል በ2023 ብቻ በትናንሽ ጀልባዎች ተሽለክልከው 45000 የሚሆኑ ስደተኞች የዩናይትድ ኪንግደምን ምድር ረግጠዋል። በዛው ዓመት በፖለቲካዊ አቋማቸውና በማንነታቸው በሃይማኖታቸውና ባላቸው የዘር ሐረግ ምክንያት ከየሀገራቸው የተሰደዱ ለ70,000 ጥገኝነት ጠያቂ ስደተኞች ጉዳይ እልባት ብትሰጥም በቂ አይደለም ተብላለች። ባለፉት ጥቂት ዓመታት ውስጥ ከአፍጋኒስታን እና ኢራን፣ ከኤርትራና ሱዳን፣ ከሶሪያና አልባኒያ የተሰደዱ በመቶ ሺዎች የሚቆጠሩ ስደተኞችን አስተናግዳለች። ከ200,000 በላይ የሚሆኑ ስደተኞችን አስጠልዬ ጉዳያቸውን እያየው ነው ያለችው ሀገር በ2024 ከሩዋንዳ የፈለሱ ስደተኞችን አልቀበልም ብላ ወደ መጡበት ሀገር ለመመለስ የሞከረችበት መንገድ እስካሁንም የዜናው ትኩሳት አልበረደም። በዚህ ውሳኔዋ አብዛኛው ቀደምት እንግሊዛዊ ነኝ ባዩ ቢደግፋትም ከዓለም አቀፍ ተቋማት ትልቅ ውግዘትን ከማስተናገድ ባለፈ ፓርላማዋን ሳይቀር ለሁለት የከፈለ ፖለቲካና ምርጫዋ ላይ ሳይቀር ተጽዕኖ ያሳደረ ትልቅ አጀንዳ ሆኖ ከራርሟል። ዳጎስ ያለ ኢኮኖሚ ካላቸው 10 ሀገራት መካከል አንዷ የሆነችው ዩናይትድ ኪንግደም በ2024 የሀገር ውስጥ ምርት እሴት ምዘና በ3.2 ትሪሊዮን የአሜሪካን ዶላር ዓመታዊ ጂዲፒ የዓለማችን 6ኛዋ ግዙፍ ሀገር ሆናለች። ከአሜሪካና ጀርመን፣ ከቻይና፣ ፈረንሳይና ኔዘርላንድስ ጋር ጥሩ ግንኙነት የነበራት ሀገር ራሷን ከአውሮፓ ህብረት አባልነት ካገለለች በኋላም ከአውስትራሊያ፣ ከጃፓንና ኒውዚላንድ ጋር ጠንካራ የንግድ ትስስርን መፍጠር ችላለች። ማሽነሪ፣ ተሽከርካሪ፣ የፋርማሲ ግብዓቶች፣ ዘይት፣ የፋይናንስ ልውውጥና የመጠጥ ሽያጭ የዓመታዊ ገቢዋ ትልቁን ድርሻ ሲይዙ ኤሌክትሮኒክስ እና ነዳጅ፣ አልባሳት፣ ምግብና የምትፈልጋቸው ተሽከርካሪዎች ወደ ሀገሯ ታስገባለች። ቀደምቱን የስነ ህንጻ ጥበብ ከዘመናዊነት ጋር ያስተሳሰረችው ለንደን የዩናይትድ ኪንግደም ብቻ ሳይሆን የእንግላንድም ርዕሰ
መዲና ናት። ስማቸው ከጆሮአችን የማይጠፉትና በእንግሊዝ እግር ኳስ ክለቦቿ ምክንያት በየቀኑ የምንሰማቸው ማንቸስተርና ሊቨርፑል፣ ሳውዛምፕተንና ኒውካስትል፣ ሼፊልድና በርሚንግሃም፣ ብሪስተልና ኖቲንግሃም፣ ሊድስና ሉተን ከለንደን ቀጥለው የሚጠሩ ከተሞቿ ናቸው። ሁሉም የየራሳቸው የተለየ ገጽታና መልክ ያላቸው እነዚህ ከተሞች ኒውካስትል በድልድይና በምሽት ህይወቷ፣ የማንቸስተር ከተማ በእግር ኳስና በሙዚቃ ኢንዱስትሪ፣ ሊቨርፑል በዘ ቢትልስና በማሪታይም ኢንዱስትሪ፣ በርሚንግሃም በንግድ ማዕከልነቷና በትምህርት፣ ሼፊልድ በዩኒቨርሲቲዎቿና በታዋቂው የብረታ ብረት ምርቷ፣ ሳውዛምፕተን በወደቦቿና ሊድስ በፋይናንስ ማዕከልነታቸው ይታወቃሉ። ከእንግላንድ ወጣ ስንል ከስኮትላንድ ኤደንብራ፣ ግላስጎ፣ አበርዲን እና ዱንዴ፣ ከዌልስ ካርዲፍ፣ ስዋንሲ እና ኒውፖርት፣ ከሰሜን አየርላንድ ቤልፋስት እና ዴር የሚባሉት ከተሞች መገኛቸው ዩናይትድ ኪንግደም ናት። የበርካታ ስፖርት አይነቶች ዘመናዊ መልክ ከመያዝ ጀርባ የእንግሊዞች እጅ አለበት ይላሉ። ጎልፍና ክሪኬት ሲነሱ፣ ቴኒስና ራግቢ ሲታወሱ፣ በተለይ እግር ኳስ የዛሬ መልኩን እንዲይዝና የዓለማችን ተወዳጅ የስፖርት አይነት እንዲሆን የእንግሊዛውያን ውለታ የሚዘነጋ አይደለም። ከ1.5 ቢሊዮን በላይ ተናጋሪዎች እንዳፈራ የሚነገርለት እንግሊዘኛ ቋንቋ ትውልድና እድገቱ የት ነው ተብሎ አይጠየቅም። ስነ ጽሁፍም እንግሊዞች በቀዳማውያኑ እነ ዊሊያም ሼክስፒር ተሽሞንሞኖ በነ ሃሪ ፖተር ወላጆች ጆኪ ሮሊንግ ዘምኗል ይላሉ። ኢኮኖሚክስ እና ዘመናዊ ፍልስፍና፣ ህገ መንግስታዊ ዲሞክራሲና ፖለቲካ፣ ሙዚቃና ባህል፣ ህግና ሰብአዊ መብት፣ ዓለም አቀፍ ግንኙነትና ውትድርና ውልደታቸው የትም ይሁን ለእድገታቸው ትልቁን አስተዋጽኦ ያበረከተችው ሀገር እንግሊዝ ናት ይሏታል። የስነ ህንጻ ጥበብና ግንባታ ከተነሳ ማን እንደ እንግሊዛውያን የተባለላቸው ህዝቦች የዓለምን ገጽታ በቀየሩ በርካታ ስራዎች ላይ አሻራቸውን አኖረዋል። በተለይ ወንዝ ተሻግረው ወዲህና ወዲያ ማዶ ያሉ ህዝቦች በቀላሉ እንዲገናኙ የገነቧቸው ድልድዮች በዘመናዊ ሽሬነታቸው ተመስክሮላቸዋል። ከተማን አሰማምሮ ሩቅ አልሞ መገንባት የተካኑበት ስለመሆኑ ከለንደን በላይ ምስክር አያሻውም። የትራንስፖርት አገልግሎትን በማዘመን ደብል ዴክ አውቶቡስን ለዓለም ያስተዋወቁና የባቡር የምድር ስር የሜትሮ ሀዲድ ግንባታ ጀማሪዎች ዘመናዊ ባቡርን ጭምር ለዓለም ለማስተዋወቅ ቀደምት ህዝቦች ናቸው። በ16ኛው ክፍለ ዘመን ድኩማንን በተቀናጀና በመደበኛ ሁኔታ መደገፍ የጀመሩት እንግሊዛውያኑ ኤልዛቤታውያን ነበሩ። በ19ኛው ክፍለ ዘመን ጅማሮ የብሪቲሽ ቀይ መስቀልና ኦክስፋም የተባሉት ግብረ ሰናይ ድርጅቶች ተቋቁመው የተቸገሩትን መርዳት ባህል እንዲሆን መስመር አስይዘውታል። ለዓለም ዘመናዊ የጤና አጠባበቅ እንደ ሞዴል የሚቆጠረው ናሽናል ሄልዝ ሰርቪስ ይዘው የመጡት እንግሊዛውያን ሲሆኑ ክትባትን የሚያስጀመሩት እነርሱ ነበሩ። የዩናይትድ ኪንግደም አካል የሆኑት ስኮቲሾች ደግሞ ለዓለም ህዝብ ፈውስ ሲሆን ዘንድ ፔኒሲሊንን አበረከቱ። በቀኝ ግዛት ምክንያት በየሀገራቱ በርካታ የዓለም ሀገራት የዩናይትድ ኪንግደም ተጽዕኖ አርፎባቸዋል። ከነዚህ ሀገራት መካከል ሁለቱ ከሰሜን አሜሪካ፣ 11ዱ ከአፍሪካ፣ 9ኙ ከካሪቢያን ሀገራት፣ 8ቱ ከኤዥያ፣ ከኦሺኒያ እና ከመካከለኛው ምስራቅ አራት ሀገራትን በመጠቅለል በአጠቃላይ 37 የዓለም ሀገራት ላይ ጠባሳዋና አሻራዋን አሳርፋለች። ለዛሬ ሀገራቸውና የሀገራቸው ነገርን በማዋደድ ወደር የለሽና ስመጥር የሆኑት የሚዲያ ተቋማት የቢቢሲ እና ዘ ጋርዲያን፣ ስካይ ኒውስ እና ዘ ኢኮኖሚስት፣ ቴሌግራፍ እና ዘ ኢንዲፔንደንት፣ ሮይተርስ እና ዘ ታይምስ ሀገር ፌክ ኒውስ ያበዛሉ፣ ታብሎይድ ይወዳሉ የሚባሉት ዘ ሰን እና ዴሊ ሜል፣ ዴሊ ሚረር እና ዴሊ ኤክስፕረስ መገኛ፣ የታዋቂዎቹ ዩኒቨርሲቲዎች ካምብሪጅ እና ኦክስፎርድ መናገሻ፣ የጠቅላይ ሚኒስትር ኬር ስታርመር ሀገር ዩናይትድ ኪንግደምን የጎበኘንበት ዝግጅት በዚያ በቃን። በቀጣይ ወደ አፍሪካ ተመልሰን ለዳቦ ዋጋ ጭማሪ ሰላማዊ ሰልፍ የሚወጣባት ከኢትዮጵያ ጋር ባላት መልካም ግንኙነት ኢትዮጵያን ከቪዛ ነፃ እንደፈለግን ገብተን የምንወጣባትን ምስራቅ አፍሪካዊቷ ጎረቤት ሀገር እንጎበኛለን። እስከዛው ሰላም ቆዩን።